ሰላም የተከበራችሁ የከፋ ቴሌቪዥን ተከታታዮች እንኳን ለ2017 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ አደረሰን። በዛሬው ዝግጅታችን በቦንጋ ደብረ ምህረት ቅድስት ድንግል ማርያምና አቡነ ገብረ መንፈስ ቅዱስ ገዳም ተገኝተን ከአንድ የሃይማኖት መምህር ጋር ቆይታ አድርገናል። እስከ መጨረሻው እንድትከታተሉን እየጋበዝን ፕሮግራሙን አዘጋጅቶ በማቅረብ እኔ ምህረተአብ ብርሃኑ እንዲሁም የካሜራው ባለሙያ አቤል ተስፋዬ ጋር አብረን በመሆን ነው። መልካም በዓል በድጋሚ እንዲሆንላችሁ እንመኛለን። እስከ ዝግጅታችን ፍጻሜ አብሮነታችሁ አይለየን። መምህራችን እንግዲህ ለቃለ መጠይቁ ፈቃደኛ ስለሆኑ በከፋ ቴሌቪዥን ስም እጅግ አድርጌ አመሰግናለሁ። እስኪ ራስዎትንና በቤተ ክርስቲያኗ ያሉትን ኃላፊነት በማስተዋወቅ እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህር ሙሴ ምኒልክ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በካፋ ሀገረ ስብከት የቦንጋ ደብረ ምህረት ቅድስት ድንግል ማርያም እና አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ ነኝ። እንዲሁም ደግሞ በነገረ መለኮት ዩኒቨርሲቲ ቅድስት ሥላሴ ዩኒቨርሲቲ በነገረ መለኮት የመጀመሪያ ዲግሪ አለኝ። እናንተም የቤተ ክርስቲያኒቱ ታላቅ በዓል እንደመሆኑ ይህ ታላቅ በዓል ያለው አስተምህሮ ለብዙዎች እንዲደርስ ድምጽ ለመሆን በዚህ ቦታ ስለተገኛችሁ እኔም ከልብ አመሰግናለሁ በቅድስት ቤተ ክርስቲያን ስም። መምህር ሙሴ እንግዲህ ወደ ቀደመው ጥያቄ ስገባ ጥምቀት ማለት ምን ማለት ነው ከሚለው እንጀምር። ጥምቀት ማለት እንግዲህ ከግዕዝ ግስ የተገኘ ግሱ የተገኘው ከግዕዝ ነው። የግዕዙ ግስ ደግሞ አጥመቀ ይላል። አጥመቀ ማለት የአማርኛ አቻ ትርጉሙ መነከር ወይም መዘፈቅ የሚል ይሁንና ጥምቀት ማለት መነከር ወይም መዘፈቅ የሚለው የአማርኛ አቻ ትርጉም ይኖረዋል ማለት ነው። በዚህ ውስጥ ምናልባት የሚነሱ የጥምቀት ሐሳቦችን በዛው ተቁሜ ወደ ሌሎች ሐሳቦች እንሸጋገራለን። በመጀመሪያ የጥምቀት በዓል እንግዲህ መስራቹ መድኃኒታችን ጌታችን ኢየሱስ ክርስቶስ ነው። መድኃኒታችን አምላካችን ኢየሱስ ክርስቶስ የጥምቀት በዓልን እሱ ተጠምቆ ነው እኛን እንድንጠመቅ አብነት የሆነን ማለት ነው። ከዚህ የተነሳ ጥምቀት ሶስት መሰረታዊ የሆኑ ሐሳቦችን የያዘ ነው። በተለይ ደግሞ የመድኃኒታችን የኢየሱስ ክርስቶስ መጠመቅ አንደኛው እና መሰረታዊው የመጀመሪያው ሐሳብ ምስጢረ ሥላሴ እንዲገለጥ ነው መድኃኒታችን ኢየሱስ ክርስቶስ የተጠመቀው። ያ ማለት ምን ማለት ነው? በብሉይ ኪዳን እስራኤላውያን እግዚአብሔር በሚለው መገለጫ ነው አምላክን ያውቁ የነበረው። ያ ማለት ደግሞ አንድ አምላክ የሚለውን ሐሳብ ይዘው እንዲጓዙ ነው ያደርግ የነበረው። ከዚህ ጋር በተያያዘ ምናልባት በብሉይ ኪዳን ፍንጭ በሆኑ መንገዶች በጥቂት እሱንም ለተመረጡ ሰዎች ምስጢረ ሥላሴ በሙሉ ሳይሆን እንዲሁ የተገለጡ ነገሮች አሉ። ዘፍጥረት ላይም እንዲሁ የኢሳይያስ የሕዝቅኤል መጽሐፍም ላይ ምስጢረ ሥላሴ የተገለጠባቸው አገላለጦች አሉ። በሐዲስ ኪዳን ስንመጣ መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በተጠመቀ ጊዜ በማቴዎስ ወንጌል ምዕራፍ 3 ከቁጥር 17 ላይ ተጠምቆ በወጣ ጊዜ ከሰማይ እግዚአብሔር አብ የምወልደው ልጄ ይህ ነው፣ በእርሱ ደስ የሚለኝ እርሱን ስሙት የሚል ድምጽ እንዳሰማና መንፈስ ቅዱስም በርግብ አምሳል ሆኖ በመድኃኒታችን በኢየሱስ ክርስቶስ ላይ እንደተቀመጠ የምናስተውልበት ትልቅ በዓል ነው። ከዚህ ጋር ተያይዞ ምስጢረ ሥላሴ በስፋት በተገለጠ መንገድ የተብራራበትና የተገለጠበት ታላቅ በዓል ነው። አብ ወልድ መንፈስ ቅዱስ የሚለውን በተገለጠ መንገድ ተብራርቶ የምናገኘው በዮርዳኖስ መድኃኒታችን ኢየሱስ ክርስቶስ በተጠመቀ ጊዜ ነው። ሁለተኛው ሐሳብ ደግሞ በመዝሙረ ዳዊት መዝሙር 113 ከቁጥር 3 ላይ ባሕር ሸሸች ወደ ኋላዋን ተመለሰች ዮርዳኖስ እያለ መዝሙረኛው ቅዱስ ዳዊት በትንቢት መነጽርነት ተመልክቶ በዮርዳኖስ ሲጠመቅ ባሕር እንደሸሸች ዮርዳኖስም ወደ ኋላ እንደተመለሰች ይናገራል። ከዚህ ጋር ተያይዞ አምላክነቱን ተመልክታ የእርሱን ጌትነት አውቃ
ያ ማለት ፍጥረታት በሙሉ ለእግዚአብሔር እንደሚገዙ ትልቅ ማሳያ አድርገን ከምንወስዳቸው ጥቅሶች አንዱ ይሄ ነው። እግዚአብሔር የፈጠራቸው ፍጥረታት ስለሆኑ ባህርም የብስም ሁሉም ለእግዚአብሔር የሚታዘዙ ፍጥረታት እንደመሆናቸው ባህርም የእርሱን አምላክነት ስትመሰክር ወደ ኋላዋ እንደሸሸችና እንደተመለሰች በዚህ ጋር እናገኛለን። ከዚህ ጋር ተያይዞ ምስጢራዊ በሆነ ፍቺ ደግሞ በዮርዳኖስ የተቀመጠ የዕዳ ደብዳቤ የማን የዕዳ ደብዳቤ? የአዳምና የሔዋን ለሰይጣን ተገዢ ሆነው ራሳቸውን አሳልፎ የሰጡበት የዕዳ ደብዳቤ በዛ ወንዝ ውስጥ እንደተቀበረ እናገኛለን። ሐዋርያው ቅዱስ ጳውሎስም ለቆላሲዮስ ምእመናን በላከላቸው መልእክት በምዕራፍ 2 ከቁጥር 13 ላይ በነገረ ድህነት ጉዞ ውስጥ እንቅፋት የሆነልንን የዕዳ ደብዳቤ ወይም የዕዳ ጽሕፈት አስወገደልን፣ ደመሰሰልን ብሎ ይናገራል። ይሄ ማለት ምን ማለት ነው? የተጻፈ የዕዳ ደብዳቤ እንደነበረ ከምናረጋግጥባቸው የአዲስ ኪዳን ጥቅሶች መካከል አንዱ የሐዋርያው ቅዱስ ጳውሎስ አሁን የተናገርኩት ጥቅስ ነው። ከዚህ ጋር ተያይዞ በዮርዳኖስ የተቀመጠውን የዕዳ ደብዳቤ መድኃኒታችን ኢየሱስ ክርስቶስ በዛ በመጠመቅ እንደደመሰሰልን በሁለተኛነት እናገኛለን። ሌላውና የመጨረሻው እንደው በመሰረታዊነት ሊነሳ የሚችለው መድኃኒታችን ኢየሱስ ክርስቶስ በነገረ ድህነት ጉዞ ውስጥ ወደዚህ ምድር ሲመጣ ያደረጋቸው ነገሮች በሙሉ እኛም እንድናደርጋቸው ያዘዛቸው ናቸው። ለምሳሌ እርሱ ጾሞ ነው እንድንጾም ያዘዘን። አሁን ደግሞ እዚህ ጋር እርሱ ተጠምቆ ነው እንድንጠመቅ የሚያዘን። በተጨማሪ ደግሞ ክርስቲያን በዚህ ምድር ሲኖር መከራ እንደሚገጥመው፣ መከራ እንደሚያገኘው፣ ብዙ ችግር እንደሚደርስበት ስለ ስሜ የተጠላችሁ ትሆናላችሁ እያለ መድኃኒታችን ኢየሱስ ክርስቶስ የሚወደኝ ቢኖር መስቀሌን ተሸክሞ ይከተለኝ የሚሉት አገላለጦች እርሱ ያደረጋቸውን ነገሮች እኛም እንድናደርግ ካዘዛቸው ነገሮች መካከል አንዱ ነው። ከዚህ ጋር ተያይዞ ጥምቀትም መድኃኒታችን ኢየሱስ ክርስቶስ ጥምቀት ለኛ ድህነት እንደሚያስፈልገንና የእግዚአብሔርን መንግስት እንድንወርስ ቁልፍ የሆነ ምስጢር መሆኑን ለመጠቆም መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠምቋል ማለት ነው። ጥምቀት ምስጢር ነው የሚባለው ለምንድን ነው? እሺ፣ ጥሩ ጥያቄ ነው። ጥምቀት ምስጢር ነው የሚለው ሐሳብ ምስጢር አሁንም ስርወ ቃሉ የግዕዝ ግስ ነው። ያ ማለት ሸሸገ፣ ደበቀ፣ እንዳይገኝ እንዳይታይ ያደረገ የሚለውን ሐሳብ በአማርኛ አቻ ቃላት የምናገኝበት የግዕዝ ግስ ነውና ጥምቀት ምስጢር ነው የሚባለው መጽሐፍ ቅዱሳዊ በሆኑ መሰረቶች ነው። ለምሳሌ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከለት መልእክቱ በምዕራፍ 1 ከቁጥር 16 ላይ እግዚአብሔርን መምሰል ያለ ጥርጥር ታላቅ ምስጢር ነው ብሎ ይናገራል። ከዚህ የተነሳ በጥምቀት እግዚአብሔርን ወደ መምሰል ነው የምንጠጋው። ያ ማለት የእግዚአብሔር ልጅ ለመሆን ብትፈልጉ መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ እንደነገረው የእግዚአብሔር ልጅ ለመሆን የሚፈልግ ሰው መጠመቅ እንዳለበት ይነግረዋል። ከዛ ጋር ተያይዞ የእግዚአብሔር ልጅ ለመሆን ሰው መጠመቅ ይኖርበታል። ስለዚህ እግዚአብሔርን ወደ መምሰል ይጠጋል፣ ያድጋል ማለት ነው። እግዚአብሔርን ወደ መምሰል ማደግና እግዚአብሔርን የመምሰል ምስጢር ደግሞ ያለ ጥርጥር ታላቅ ነው ተብሎ ተገልጧል። ከዛ ጋር ተያይዞ ሊነሳ የሚችለው በዮሐንስ ወንጌል ምዕራፍ 4 ላይ ነባቤ መለኮት ብለን የምንለው ወንጌላዊው ቅዱስ ዮሐንስ እግዚአብሔር መንፈስ ነው የሚሰግዱለትም ይላል በእውነትና በመንፈስ ሊሰግዱለት ያስፈልጋል። ስለዚህ ረቂቅ ለሆነው ለማይዳሰሰው ለማይታየው ለእግዚአብሔር ለመስገድ ረቂቅ የሆነ ማንነት ያስፈልጋል ማለት ነው። አባቶቻችን ሊቃውንት ሲያስተምሩና ሲናገሩ ተፈጥሯዊ ይሄ ባዮሎጂካል የሚባል ሰው አለ። እንዲሁ በተፈጥሮ ያለ ሰው ከዛ ሰውነት የሚታደገው ረቂቅ በሆነው እግዚአብሔርን ወደ መምሰል በምናድግበት በጥምቀት ነው የእግዚአብሔር ልጅ ወደ መሆን የሚታደገው። የእግዚአብሔር ልጅ ሲኮን ኤክሌሲያስቲካል የሚባለው ይሄ የቤተ ክርስቲያን ህብረት ውስጥ በረቂቅ ልደት የመደመር
ምስጢር በእኛ ላይ ያድራል ማለት ነው። ከዛ ጋር ተያይዞ ጥምቀት ምስጢር ነው የሚለው ሐሳብ መጽሐፍ ቅዱሳዊ በሆኑ መሰረቶች ሊብራራ የሚችል ነው ማለት ነው። በተጨማሪ ደግሞ ጥምቀት በዋነኛነት ምስጢር ነው የተባለው ካህኑ ከእግዚአብሔር በተሰጣቸው ስልጣን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ውሃውን በባረኩት ጊዜ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሳለ ያ መቶ አለቃ ጎኑን በጦር በወጋው ጊዜ ከጎኑ ደምና ውሃ እንደ ፈሳሽ ሆኖ ወጥቷል። አባቶቻችን ሲያስተምሩ ደሙ ለቅዱስ ቁርባናችን፣ ውሃው ደግሞ ለጥምቀታችን እንዲሆን ከጎኑ ፈለቀ ብለው እንዳስተማሩን ካህኑ አሐዱ አብ ቅዱስ ብለው በባረኩ ውሃውን በቀደሱት ጊዜ ያ ውሃ የሚታይ ነው፣ የሚዳሰስ ነው። ነገር ግን በቀራንዮ መድኃኒታችን ኢየሱስ ክርስቶስ ከጎኑ ወደ ወጣው ውሃ ይቀየራል፣ ፍጹም በሆነ ውላጤ ማለት ነው። ይሄ ምስጢር ሲደረግ እኛ አንመለከተውም። ማለት እንዴት ከእግዚአብሔር እንደምንወለድ እኛ አሁን እንደዚህ ነው እንደዛ ነው ብለን ልናብራራ አንችልም። ነገር ግን መድኃኒታችን ኢየሱስ ክርስቶስ እንዳለ ከውሃ በተጠመቅን ጊዜ እሱ ስልጣን በሰጣቸው በካህናት አማካኝነት የእግዚአብሔርን ልጅነት እናገኛለን ማለት ነው። ያ የእግዚአብሔርን ልጅነት የምናገኝበት ጥበብ ረቂቅ ስለሆነ ጥምቀትም በዛ መንገድ ምስጢር ነው ተብሎ ተቀምጧል ማለት ነው። የጥምቀት አይነቶች ምን ምንድን ናቸው? ጥምቀት አሁን በአይነት ደረጃ ይቀመጣል የሚል መሰረታዊ አስተምሮ ኖሮ ሳይሆን ሐዋርያው ቅዱስ ጳውሎስም ለኤፌሶን ምእመናን በላከላቸው መልእክቱ በምዕራፍ 4 ከቁጥር 5 ላይ አንድ ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት ይላል። ጥምቀት በመሰረታዊነት አንዲት መሆኗን መረዳትና መገንዘብ ያስፈልጋል። በየዓመቱ ምናልባት ጥምቀትን ስናከብር ሰዎች እንደው ብዙ አይነት ጥምቀቶች ያሉ አስመስለው ሊረዱ ይችላሉ። ጥምቀት ለምን በውሃ ብቻ ሆነ? በመሰረታዊነት ጥምቀት እንደየ ሁኔታው ወይም እንደየ ጊዜ እንደየ ቦታው ምናልባት አንዳንድ ሐሳቦች ሊኖሩት ይችላሉ። የመጀመሪያው መምህራን ባሉበት፣ የሚያስተምሩ ካህናት ባሉበት፣ የእግዚአብሔር መንግስት ወንጌል በሚሰበክበት ቦታ ሰዎች ሊጠመቁ የሚያስፈልገው በውሃ ነው። ለምን? መጽሐፍ ቅዱስም በውሃ እንድንጠመቅ ስላዘዘን ማለት ነው። ይሄ መምህራን ባሉበት፣ መምህራን በደረሱበት፣ አባቶች ባሉበት ቦታ ላይ ሰው የሚጠመቀው በውሃ ሊሆን በመጽሐፍ ቅዱስ ስለተጻፈ በዛ መንገድ ጥምቀት ይፈጸማል። ምናልባት ደግሞ እንደው የወንጌል ትርጓሜ ላይ ተጽፎ እንደምናገኘው ጥምቀት የማይፈጸምበት ቦታ ላይ፣ አባቶች መምህራን በሌሉበት ቦታ ላይ፣ ወንጌል ባልተዳረሰበት ቦታ ላይ ያለ አንድ ሰው የመድኃኒታችን የኢየሱስ ክርስቶስን ጌትነት አምኖ የእርሱን አምላክነት ተቀብሎ የማዳን ስራውን ተቀብሎ ያለ ሆኖ ነገር ግን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ክህነት ሰጥቷል። ሐዋርያት ደግሞ ከነርሱ በኋላ ለነበሩ ሐዋርያና አበው እያለ አሰረ ክህነቱ እየቀጠለ ሄዷል። ያ አሰረ ክህነት ባልደረሰባቸው ቦታዎች ያለ አንድ ሰው ስለ ኃጢአቱ እያለቀሰ፣ ስለ በደሉ እያለቀሰ፣ መጠመቅ ስላልቻለ እያለቀሰ በሚኖርበት ቦታ ላይ ባይጠመቅና ያ ሰው ሕይወቱ ቢያልፍ እንባው ጥምቀት ሆኖ ይቆጠርለታል። አንባ ንስሐ ብለው ይላሉ አባቶቻችን። ከዛ አንፃር አንባ ንስሐ የሚለው ሐሳብ በሁለተኛ ደረጃ ተቀምጧል። ሶስተኛው ደግሞ አሁንም በአጋጣሚ የሆነ ቦታ ላይ ለምሳሌ ቅዱስ ጊዮርጊስ ሰማዕት ሆኖ ከማለፉ በፊት የቅዱስ ጊዮርጊስን ሞቶ መነሳት፣ የእርሱን በጥባት መመስከር፣ ወደ ኋላ አለመመለስ፣ ስለ ስቃይ ስለ መከራ አለመፍራት ተመልክተው ይሄ ሰው ምን አይነት አምላክ ቢያምን ነው የሚያምነውስ አምላክ ምን ቢያደርግለት ነው እንደዚህ ለሱ የታመነ ብለው መንፈስ ቅዱስ ልባቸው ላይ አድሮ ብዙ ያመኑና አምነናል ብለው ሲመሰክሩ ጥምቀትን በውሃ ሳያገኙ
ሰማዕት ሆነው ያለፉ ብዙ ሰዎች አሉ። እንደገና የቅድስት አርሴማንም ታሪክ ብንመለከት ገድሏን ብናነበው በመጽሐፈ ስንክሳር ላይ የተቀመጡ አባቶቻችን ታሪኮቻቸው በእንዲህ አይነት ታሪኮች የተሞሉ ናቸው እና እነዚህ ሰዎች አምነዋል። የመድኃኒታችን ኢየሱስ ክርስቶስን አምላክነት ተቀብለዋል። በመስቀል እነሱ እንደተሰቀለ ዋጋ እንደከፈለላቸው አምነዋል። ስለዚህ እግዚአብሔር ባወቀ ደማቸውን ጥምቀት አድርጎ ይቆጥርላቸዋል ማለት ነው እና በመሰረታዊነት እነዚህ ሶስቱ ሐሳቦች እንደ ጥምቀት ሆኖ የሚያገለግሉ ሐሳቦች ናቸው። ግን በመሰረታዊነት አንደኛውና በውሃ መጠመቅ ብለን ያልነው አባቶች ባሉበት መምህራን ባሉበት የሚፈጸም የቤተ ክርስቲያን ስርዓት እንደሆነ እንመለከታለን። በዛው እንደው አያይዘን ለማለፍ ለምንድን ነው በውሃ እንድንጠመቅ የታዘዘው የሚለውን ሐሳብ መመልከት ወሳኝ ይመስለኛል። በውሃ ለምንድን ነው እንድንጠመቅ መድኃኒታችን ኢየሱስ ክርስቶስ ያዘዘን ብለን ስንል ጥምቀትን የመሰለ ነገር ይህንን የመሰለ ታላቅ ምስጢር ለምን በወተት አያደርገውም? ለምን ደግሞ ሌሎች በከበሩ ነገሮች አያደርጋቸውም ብለን እንደው ብንጠይቅ አባቶቻችን ምንድነው ምላሻቸው? ጥምቀት ለሀብታምም ለድሃም እኩል ሊሰጥ የሚገባው የእግዚአብሔር ጸጋ ስለሆነ ሀብታም ባለው ገንዘብና ባለው ወርቅ ባለው ብር ብዛት እነዛን ነገሮች ሊያገኛቸው ይችላል። ድሃ ግን ይህንን ነገር ባለማግኘት ከእግዚአብሔር መንግስት ታጎለ ብለው እግዚአብሔርን ፍትሃዊ ያልሆነ አምላክ ነው ብለው እንዳይወስዱ ጥምቀትን ሁሉም በሚያገኘው ሁሉም እኩል በሚገለገልበት በውሃ እንዲሆን መድኃኒታችን ኢየሱስ ክርስቶስ አስቀምጦልናል ማለት ነው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚለው አስተምህሮ ምንን ለማመላከት ነው? በጣም ጥሩ ጥያቄ ነው። እስካሁን ከተጠየቁ ሐሳቦች ምናልባት ልናብራራው የሚገባን ጥሩ ጥያቄ ነው ብዬ አስባለሁ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል የማርቆስ ወንጌል ምዕራፍ 16 ከቁጥር 16። ይሄ ማለት ምን ማለት ነው የሚለውን እንደው በመሰረታዊነት ብንጠይቅ ያመነ የሚለው ሐሳብ ምኑን ነው ያመነ ብሎ ያለው የሚለውን የሐዋርያውን አገላለጥ በጥልቀት መመርመር ያስፈልጋል። ይህንን በምንመረምርበት ጊዜ የማቴዎስ ወንጌል የመድኃኒታችን የኢየሱስ ክርስቶስን የትውልድ ሐረግ ይዘረዝርና ሲጀምር ግን የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ይላል። ሰዎች የዳዊት ልጅ የአብርሃም ልጅ ተብሎ ቢገለጥም የዳዊት ፈጣሪ የአብርሃምን ፈጣሪ አምላካቸው እንደሆነ እንዳይዘነጉ ደግሞ ነባቤ መለኮትን አምልቶና አስፍቶ የተናገረ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ማቴዎስ ምድራዊ ልደቱን በመናገር ሲጀምር ዮሐንስ ደግሞ ሰማያዊ ልደቱን ቅድመ ዓለም የነበረውን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ ብሎ ዓለም ከመፈጠር በፊት የነበረውን አነዋወር በመግለጥ ይጀምራል እና ያ ቃል ነው ወደዚህ ምድር የመጣው ከመቤታችን ከቅድስት ድንግል ማርያም የተወለደው ከስጋዋ ስጋ ከነፍሷ ነፍስን የነሳው የሚለውን እንድንረዳ ደግሞ ዮሐንስ ወንጌል ምዕራፍ 1 ከቁጥር 16 ላይ ያ ቃል ስጋ ሆነ ብሎ ይላል እና ያ ስጋ የሆነው ቃል ቅድመ ዓለም የነበረ ከእግዚአብሔር አብ እንዲሁም ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በአምላክነት ይመሰገን የነበረ አምላክ መሆኑን የተረዳ አባቶቻችን ጸሎተ ሃይማኖት ብለን የምንለው የሃይማኖታችን መሰረት ተብሎ በተደነገገልን መጽሐፍ ቅዱስን መሰረት አድርጎ በተቀመጠልን ሐሳብ ላይ የሃይማኖት መሰረት ሁሉም በፈጠረ በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን እያሉ ከእግዚአብሔር አብ ጋር ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ይመሰገን የነበረ አምላክ እንደሆነ መድኃኒታችን ኢየሱስ ክርስቶስን ይገልጣሉና ቅድመ ሰው ብቻ አይደለም። አሁን አንዳንድ ሰዎች ሩቅ በሲ ነው ከመቤታችን ከቅድስት ድንግል ማርያም ተወልዶ እንዴት አምላክ ሊባል ይችላል እያሉ አይሁዳውያንም በዛ ጊዜ ይጠይቁ ነበረ። ከዚህ የተነሳ ቅድመ ዓለም የነበረ ማንነቱን ያመነ
አሁን ያመነ የተጠመቀ የሚለውን ለማብራራት ነው። ያመነ ድህረ ዓለም ደግሞ ያለ አባት ከእመቤታችን ከቅድስት ድንግል ማርያም ያለ ወንድ ዘር መጸነሱን ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን እንዲሁም ደግሞ እንደ ሕፃናት በትህትና እያለቀሰ ከእናቱ ምግብን እየለመነ እንዳደገ ለእናቱ እየታዘዘላት እንዳደገ እንደ ሌሎች ሕፃናት ሲያለቅስ ሲጫወት እንዳደገ በሰውኛ ስርዓት ይሄንን የተቀበለ አምላክ ነውም ብሎ የተቀበለ እንደገና ደግሞ አምላክ በትህትና ወደዚህ ምድር መጥቶ ሰውኛ በሆነው መንገድ ፍጹም ሰው ሆኖ የሰውነትን ስራ እንዳደረገ እንደገና ደግሞ አሁን የምናከብረውን የጥምቀት በዓል ተያይዞ የተጠመቀ በዮርዳኖስ የዕዳ ደብዳቤያችንን የደመሰሰልን ብሎ ያመነ እንደገና ደግሞ በገዳመ ቆሮንቶስ 40 ቀን 40 ሌሊት ጾሞ ዲያብሎስን አሳፍሮ የሰው ልጅ ጾሞ ጸልዮ ዲያብሎስን እንዴት ማሳፈር እንዳለበት ያስተማረን እንደሆነ ያመነ እንደገና ደግሞ በሕማሙ በመከራው እርሱ ተዋርዶ እኛን ክብር እንዳለበሰን እርሱ ተጠምቶ እኛን ሕይወቷ እንዳጠጣን እርሱ ተልቦ ስጋዬን ብሉ ደሜን ጠጡ ብሎ ሰው ቀዶ ያለብስ ይሆናል፣ ቆርሶ ያጎርስ ያበላ ይሆናል። እርሱ ግን ስጋዬን ብሉ ደሜን ጠጡ ብሎ የዘላለም ሕይወት እንድናገኝ ራሱን አሳልፎ የሰጠን አምላክ መሆኑን ያመነ እንደገና ደግሞ በሶስተኛው ቀን ሞቶ ከመቃብር የተነሳ እንደሆነ ያመነና ሐዋርያው ቅዱስ ጳውሎስ ለአንደኛ ቆሮንቶስ ምእመናን በላከላቸው መልእክት በምዕራፍ 15 ላይ የትንሣኤያችን በኩር ይላል። እርሱ እኔ ትንሣኤና ሕይወት ነኝ ብሎ በእርሱ በማመናችን እኛም እንደምንነሳ እርሱ ተነስቶ ማረጋገጫ የሆነልን እንደገና ደግሞ ወደ ሰማይ ባለ በአባቱ ዙፋን ከእርሱ ጋር ለዘላለም በሕይወት እንድንኖር በአባቴ ቤት ብዙ መኖሪያ አለ፣ ስፍራ ላዘጋጅላችሁ እሄዳለሁ እያለ በዛ ሄዶ አድርጎ ለኛ ስፍራ እንደሚያዘጋጅልን እንደገና ደግሞ ዳግመኛ እንደሚመጣና እንደሚፈርድብን ይሄንን ያመነ ከዛ በኋላ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ። አሁን ብዙዎች የሚስቱት በዚህ ቃል ነው። ያላመነ ያልተጠመቀ ለምን አላለም? ስለዚህ ጥምቀት ለድህነት አያስፈልግም የሚል ስሁት የሆነ አስተምሮ ሲያመጡና መጽሐፍ ቅዱሳዊ ከሆኑ ሐሳቦች ጋር ሲጋጩ እንመለከታለን። ሲጀምርም ካላመነ የሆነ ሰው አይጠመቅም ማለት ነው። የሚጠመቀው እኮ አሁን በእነዚህ ሂደቶች ያመነ ሰው ነው። ከዚህ የተነሳ በእነዚህ ሂደቶች ያላመነ ሰው ስለማይጠመቅ ምን አለፋው ሐዋርያው ጥምቀት የሚለውን አላስቀመጠም። ለምን? ያላመነ ስለማይጠመቅ ይሄ ነገር የታወቀ ስለሆነ ወንጌላዊው ቅዱስ ማርቆስ ያመነ የተጠመቀ ይድናል፣ በእነዚህ ነገሮች ያመነ ከዛ ይጠመቃል። ከዛ በኋላ ደግሞ ካላመነ ስለማይጠመቅ ይፈረድበታል ብሎ ተናገረ እንጂ ጥምቀት አያስፈልግም የሚለውን ሐሳብ ለማስቀመጥ እነዚህን ነገሮች አላስከተለም። ከዚህ ጋር እንደው ተያይዞ መነሳት ያለበት ሐሳብ ምንድነው? ጥምቀት መጽሐፍ ቅዱሳዊ በሆኑ መንገዶች ግልጥ በሆነ አማርኛና ግልጥ በሆነ ቋንቋ የተቀመጠ ነው። መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ ለተባለው የአይሁድ መምህር ማታ ማታ እርሱ ጋር እየመጣ ይማር ለነበረው ሲነግረው በዮሐንስ ወንጌል ምዕራፍ 3 ላይ ሰው ከውሃና ከእግዚአብሔር መንፈስ ካልተወለደ እግዚአብሔርን መንግስት ሊወርስ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው። ቅድም እንዳልነው እግዚአብሔር መንፈስ ነው። እግዚአብሔርን ወደ መምሰል የሚጠጉ ሰዎች እግዚአብሔርን ወደ መምሰል የሚያድጉት ረቂቅ በሆነው ልደት ነው። ከዚህ የተነሳ መድኃኒታችን ኢየሱስ ክርስቶስ በጥምቀት እንደሚዳን አለ ትርጓሜ መድኃኒታችን ኢየሱስ ክርስቶስ ተከታዮቹ ግራ እንዳይገባቸው በትርጓሜ የሚያስቀምጣቸው ሐሳቦች አሉ። ይህንን ትልቅ የሆነ ምስጢር እንደው ትርጓሜ በሚያስፈልገው መንገድ እንዴት አልጻፈም እንዳንል ምንም ትርጓሜ የማያሻው ነገር ስለሆነ መድኃኒታችን ኢየሱስ ክርስቶስ ያመነ የተጠመቀ ይድናል በሚል ይሄ የተብራራ ገለጣ አስቀምጦታል። እንደገና ደግሞ ለሐዋርያትም ወደ ዓለም ሄደው እንዲያስተምሩ፣ እንዲሰብኩ፣ ወንጌሉን እንዲሰብኩ ሲነግራቸው በአብ በወልድ በመንፈስ ቅዱስን እያጠመቃችሁ ደቀ መዛሙርቴ ያደርጓቸው፣ አሳምኗቸውና ተዋቸው ብሎ አላለም።
አጥምቋቸው የሚለውንም ትእዛዝ እንዳስተማራቸው እንመለከታለን። እንደው ብንጠቅስ አሁን ኢትዮጵያ ውስጥ እንደመኖራችን ኢትዮጵያዊ ጃንደረባ በሐዋርያት ሥራ ምዕራፍ 8 ላይ የኢሳይያስን የትንቢት መጽሐፍ እያነበበ በሚሸልቱት ፊት እንደማይናገር በግ ዝም አለ የሚለውን ትንቢት ስላልገባው እያነበበ እያለ ፊልጶስ የተባለው ከ72ቱ አርድእት ወገን የሆነ ከሰባቱ በኢየሩሳሌም ከተሾሙ ዲያቆናት ከነ እስጢፋኖስ ጋር አንዱ የሆነው ፊልጶስ ሄዶ በሰረገላው ላይ ተቀምጦ የምታነበውን ግን ታስተውለዋለህን ብሎ ሲጠይቀው ያ ትሁት ኢትዮጵያዊ ጃንደረባም የሚነግረኝ የሚተረጉምልኝ ሳይኖር እንዴት ልረዳውና ላውቀው እችላለሁ ብሎ በነገረውና ስለ መድኃኒታችን ስለ ኢየሱስ ክርስቶስ አምላክነት ጌትነት ወደዚህ ምድር መጥቶ የኛን ስጋ ተዋህዶ ዋጋ መክፈል በመስቀል መሰቀል ከተረጎመለት በኋላ ምን አለ? እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው ብሎ አለ። ያ ማለት አምኛለሁ፣ ያለውበት ሰረገላ ነው፣ መንገድ እየተጓዝኩ ነው። ስለዚህ ብዙ ርቀት ጉዞ ስላለብኝ በቃ ማመኔ ብቻ ይበቃኛል ብሎ አልሄደም እና መጠመቅ እንደሚያስፈልግ ሐዋርያው ቅዱስ ፊልጶስም እንደነገረው በዛ እንደተጠመቀ እናስተውላለን። ሐዋርያትም ስራቸው በተጻፈበት የሐዋርያት ሥራ ላይ በብዙ በአዲስ ኪዳን በተጻፉ መጻሕፍቶቻቸው ላይ የሚያሳምኗቸውን አህዛብ እያጠመቁ ነው የእግዚአብሔር ልጆች ያደርጓቸው የነበረው። ከዛ አንፃር ጥምቀት ለድህነታችን እጅጉን ወሳኝ የሆነ እንደውም አባቶቻችን በር ይሉታል። ወደ ድህነት የመግባታችን የመጀመሪያው በር ጥምቀት ነው። ከዛ ነው ወደ ቅዱስ ቁርባን የሚመጣው። የእግዚአብሔር ልጅ ከተሆነ በኋላ የእግዚአብሔርን ልጅ ስጋና ደም መጠጣት የሚቻለው ብለው ያስተምራሉና ጥምቀት ለድህነታችን እጅግ አስፈላጊ ነው የሚለውን ለመግለጽ ነው። መምህር ሙሴ እንግዲህ በጥያቄዎች አብረን ቆይታ አድርገናል። አሁን ደግሞ ጥምቀትን የተመለከተ አንድ ዝማሬ ቢዘምሩልን። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ። በመጨረሻ የበዓል መልካም ምኞቶን ያስተላልፉልን። እሺ፣ ያው እድሉን ስላገኘው እኔ አመሰግናለሁ። በመጀመሪያ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንኳን በጉጉት ለምንጠብቀው በአደባባይ ባህላችንን ትውፊታችንን የቤተ ክርስቲያናችንን ውብ አስተምሮ ለምንገልጥበት ለጥምቀት በዓል በሰላምና በጤና አደረሳችሁ ለማለት እወዳለሁ። በመቀጠል በዓሉ የሰላም፣ የፍቅር፣ የመተሳሰብ ወጣቶች ምንጣፍ አንጥፈው እግዚአብሔርን አገልግለው በረከት የሚያገኙበት የሰንበት ትምህርት ቤት በዝማሬው አገልግሎት ተሳትፈው አባቶችም እንዲሁ በሌሊቱ ዲያቆናትም ሁሉም በረከት የምናገኝበት እንዲያደርግልን የእርሱ የአምላካችን መልካም ፈቃድ ይሁንልን። በመቀጠል ደግሞ ጥምቀት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰላም ሰባኪ መሆኗ የሚገለጥበት ያም እንዴት ነው ብለን ካልን ብዙ ሰዎች የሚወጡበት ብዙ አይነት ሁነቶች የሚደረጉበት እነዛ ሁነቶችና ድርጊቶች ግን በሰላም የሚጠናቀቁበት በዓል በመሆኑ እጅግ የቤተ ክርስቲያናችንን ሰላም ሰባኪነት ከሚያሳዩ በዓላት አንዱ ነው። ማለት ትንሽ ዝግጅት ተዘጋጅቶ እኮ ብዙ ብጥብጦች የሚፈጠሩበት ሀገር ውስጥ ነው ያለነው። ይሄን የመሰለ ሰፊ ዝግጅት አንድ ቦታ አይደለም፣ መላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ቦታ ላይ የተካሄደ ግን አንድም ቀን ችግር ተፈጥሮ አያውቅም። ይሄን ሁላ ዘመን ይልቁንም የቤተክርስቲያን ልጆች ሰላም ሰባኪ በመሆን ነው የሚታወቁትና ይሄ ማለት ቤተክርስቲያን ልጆቿን በምን አይነት ስነ ልቦና ልቦናቸውን እንደወቀረችው እንደሰራችው የምንረዳበትና
በእውነት ሰላማዊት ነች ብለን የምንልበት ሰላማዊ በዓል እንደመሆኑ እንግዲህ በዓሉን በሰላምና በፍቅር አክብረን የእግዚአብሔርን በረከት እንድንቀበል የአምላካችን መልካም ፈቃድ ይሁንልኝ። እንደገና በዚህ ቦታ ተገኝታችሁ እናንተም ይህንን በዓል ለመላው ምእመናን ለማስተላለፍ በዚህ ቦታ ስለተገኛችሁ የካፋ ቴሌቪዥን ሙሉ የሥራ አመራሮችን እንዲሁም ደግሞ በዚህ ቦታ ተገኝታችሁ በካሜራም እንዲሁም ደግሞ በቃለ መጠይቁ የምታገለግሉ እናንተን እግዚአብሔር ይጠብቃችሁ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ ብዬ እላለሁ። ክቡራን ተመልካቾቻችን እስካሁን ስትከታተሉት እንደነበረው ፕሮግራማችን እንግዲህ ጥምቀትን ምክንያት በማድረግ ሀሳቦች ጥምቀት ላይ አተኩረው ከአንድ የሃይማኖት መምህር ጋር ቆይታ በማድረግ ይዘንላችሁ የቀረብነው ዝግጅት እንግዲህ ስትከታተሉት የቆያችሁትን ነው የሚመስለው። ፕሮግራሙን አዘጋጅቶ በማቅረብ ምህረት ብርሃኑ ቆይታ አድርጌያለሁ። የካሜራ ባለሙያው አቤል ተስፋዬም ወደ እናንተ ያማረ ምስል በማሻገር አብሮኝ ነበረ። ሌሎች የስቱዲዮ ባለሙያዎችም ይህ ፕሮግራም እንዲያምር የራሳቸውን አበርክቶ እዚህ ፕሮግራም ላይ አድርገዋል። እንግዲህ